ዛሬም በድጋሚ ያበደ ቢች ጋር እንሂድ። የት ካላችሁ ደግሞ በኢንቴቢ ከተማ በቪክቶሪያ ሐይቅ ዳርቻ ላይ ከሚገኘው ባለፈው ኮኮ ቢች ሄደን ነበር። አሁን ደግሞ ዋይት ሳንድ ቢችን አሳያችኋለሁ። ወደ ኢንቴቢ ስንሄድ ሁለት አይነት መንገድ ያለ ሲሆን የመጀመሪያው የድሮ መንገድ ኦልድ ኢንቴቢ ሮድ እና አዲሱ ኢንቴቢ ኤክስፕረስ ሃይዌይ የተሰኙ መንታ መንገዶች አሉ። ኢንቴቢ ኤክስፕረስ በጣም ቅርብ ቢሆንም ለማለፍ 5000 የኡጋንዳ ሽልንግ ቻርጅ አድርገውናል። ከዛም ዋይት ሳንድ ቢች እንደደረስን ለኤንትራንስ 10000 ሽልንግ ሲሆን ከውድ ውጭ ላሉ ቀናቶች ደግሞ 5000 ሽልንግ ብቻ ነው ለመግቢያ። ከዛም እንደምታዩት ይህንን የመሰለ ቦታ ላይ ጭንቀታችንን ሐሳባችንን ሁሉ እንደዚህ አሸዋ በትነን ጥለን ይህንን የመሰለ ቦታ ላይ ፈታ ማለት ጀመረ። ዋይት ሳንድ ቢች አሸዋው ከሌሎች ቢቾች አንጻር ነጭ የሚባል ሲሆን ዛንዚባር ላይ ካሉ ቢቾች ጋር እንደሚመሳሰል ይነገራል። እኔም በደንብ ዋና ስለምችል መዋኘት ከሚፈቀድበት ቦታ ሁሉ እያለፍኩ እየሄድኩኝ ነበር። ከዛም ኡጋንዳዎች ሰዎች ጋር እንዴት መግባባት እንዳለባቸው ያውቃሉ። እዛው ጋር ተዋውቀን ብዙ ጊዜ አብረን የኖርን ጓደኛሞች ነው የምንመስለው። ከዛም እግር ኳስም መረብ ኳስም ተጫውተን ድክም ሲል ኢንቴቢ ቢች ዳር የመጣ ሰው ሁሉ ሳይሞክረው የማይሄደው ሰልመን አሳቸው እንደዚህ ውብ ሆኖ ቀርቦልን ሞክረናል። ጋይስ አሳ ስለምወድ ነው መሰለኝ በቃ ከሶሱ ጋር ያበደ ቴስት ነው ያለው። እንደዚህ ፈታ ያረገን ከፎሎወሮቻችን መካከል ላስት ኪንግ ነው። ቴንኪው ብራዘሬ፣ አመሰግናለሁ።